ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምን ዋላችሁ። ከጣና ቴሌቪዥን የታህሳስ 30 ቀን 2018 ዓ.ም የምሽት ጣና ዜናችን ተጀምሯል። ዜናዎቹን እየመራ አማራ ሰፋ አብራችሁ ቆያለሁ። በቅድሚያ አርዕስተ ዜናዎቹን እናስቀድማለን። መሃል ጎንደር ላይ የብልጽግናው ሻለቃ መሪዎች የፋኖን ጥይት ታቀፈው ወድቀዋል። ለጄኔራል ብርሃኑ በቀለ በዳዳ ከሁሉም የከፋባቸው የብልጽግናው ሰራዊትና የባዲ ሚሊሻ እርስ በርሱ የከፈተው ጦርነት አንድ ሚሊሻ አራቱን የብልጽግና ሰራዊት ማጥቃቱ ነው። እርስ በርሱ መታኮስ መገለጫው የሆነው የብልጽግናው ጦር አምባ ጊዮርጊስና ዳባት ላይ የገጠመው ምንድነው የሚለውን በቀዳሚነት ልንነግራችሁ ያሰናዳ ነው ዜናችን ነው። ጠላቴ ሆይ ደስ አይበልህ በወርቅ እንኳን ሳለው እንዲል ታላቁ ሰው የፋኖ ትግል ይበተናል፣ መሪዎቹ መስማማት አልቻሉም፣ ታጋዩም እርስ በርሱ እየተገዳደለ ይቀጥልልኛል ብሎ ከንቱ ተስፋ ሰንቆ የነበረው ብልጽግና ዛሬ ከፋኖ መሪው እርምን አውጣ የሚል መልእክት ደርሶታል። የፋኖ መሪው ለብልጽግናው ስርዓት ያስተላለፈውን ለመርዶ የቀረበ መልእክት በዜናችን አሰናድተነዋል። ዝርዝሩ ይደመጣል። በአማራ ክልል እየተፈጸመ ያለውን አስቀያሚ ተግባር በተመለከተ የወጣውን አስደንጋጭ መረጃ አሰናድተንላችኋል። ስርዓቱ ዜጎችን በማስራብ የፈለገውን የፖለቲካ ዓላማ እንደሚያስፈጽመው ሁሉ የአማራ ክልሉን ዘር ማጥፋት ጦርነትም ለሃይማኖት ዓላማው ማስፈጸሚያ እየተጠቀመበት መሆኑን አስመልክቶ የወጣው መረጃ ተሰሙታላችሁ። አማራን ለመግደልና ለማሳደድ ሲሆን እንደ ጥንባንሳ አሞራ የሚሰባሰቡት ኦነግና ብልጽግና የሚፈልጉትን ገድለውና አሳደው ከተመለሱ በኋላ ግን ልክ እንደ ህወሓትና ኢዲዩ ሁሉ ኦነግና ብልጽግናም አርደው በሚበሉት በሬ ፍሪምባና ጉበት ተጣልተዋል። የኦነግ ሸኔ ሰራዊትና የብልጽግናው ጦር በምዕራብ ሸዋ እርስ በርስ ተዋግተው ነበር። የእርስ በርሱ ውጊያ ምክንያት ያስከተለውን ውጤት በዜናችን እናቀርብላችኋለን። የቀውስ ጠንሳሽና ጠማቂዎች አዲስ የስምምነት ፊርማ ተፈራረምን ብለው ብቅ ብለዋል። የተባበሩት አረብ ኤሚሬቶችና የብልጽግናው መንግስት በአፍሪካ ቀንድ ለሚፈጥሩት ሌላ ቀውስ አዲስ አበባ ላይ ሰሞኑን ተገናኝተው መክረዋል። ይህን የሁለቱን ቀውስ ጠማቂ ኃይሎችን ስብሰባ የተመለከቱ ፖለቲካ ተንታኞች እንጠንቀቅ ጎበዝ፣ ይህ ነገር ለኛ ነው ሲሉ ቅድመ ጥንቃቄ አሰምተዋል። የሰዓቱ ዜናችን በዝርዝር የሚያስደምጣችሁ ሌላው መረጃ ነው። ሰዓቱን ጠብቆ ይቀርብላችኋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን አመራን። የሻለቃ መሪዎቹ እርምጃ ተወሰደባቸው። የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ህዝብ በወገራ ወረዳ ታላቅ ድል በተቀዳጀበት ተጋድሎ ሁለት የስርዓቱ ሻለቃ መሪዎች እርምጃ እንደተወሰደባቸው ታወቀ። በብልጽግና የሻለቃ መሪዎች ላይ እርምጃ የወሰደባቸው ፋኖን ለመቀላቀል የተነሳው የስርዓቱ ሚሊሻ መሆኑ ተገልጿል። በአማራ ክልል ማዕከላዊ ጎንደር ዞን ወገራ አውራጃ አምባ ጊዮርጊስ ከተማ ላይ የተፈጸመው ይህ ታላቅ ጀብድ ትናንት ታህሳስ 29 ቀን 2018 ዓ.ም ሲሆን የባዲ ሚሊሻ አባሉ አስሜ ጌታቸው የተባለው ግለሰብ ሌሊቱን የብልጽግናውን ሰራዊት ሻለቃ መሪውን ጨምሮ አራት አባላት ላይ እርምጃ በመውሰድ አንዱን በማቁሰል ነው። የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ጎንደር የበጋሻው ክፍለ ጦር ቃል አቀባይ ክፍል እንዳስታወቀው የሚሊሻ አባሉ ሶስቱን እርምጃ ከወሰደ በኋላ አንዱን አቁስሎ ወደ ጎንደር የበጋሻው ክፍለ ጦር ለመቀላቀል ሙከራ አድርጎ ነበር። ሆኖም እቅዱ ሳይሳካለት የጀግና አወዳደቅ ወድቋል ብለዋል። የቆሰሉት የሚሊሻ አባላቱ የደረሰባቸው ጉዳት ከባድ ስለነበረ ወደ ጎንደር ሪፈራል ሆስፒታል የተላኩ መሆናቸውን የገለጸው የጎንደር የበጋሻው ክፍለ ጦር ቃል አቀባይ ክፍል ድርጊቱን ተከትሎ በዚህ ሰዓት በብልጽግናው መከላከያና በባዲ ሚሊሻው መካከል ከባድ ውጥረት መንገሱ ታውቋል። አስቀድሞም ቢሆን ሁለቱ ኃይሎች በመካከላቸው መተማመንና መከባበር ጠፍቶ እንደቆየ የሚናገሩት ወታደራዊ ምንጮች የብልጽግናው መከላከያ አዛዦች ሁልጊዜም እንደሚያደርጉት ባሳለፍነው ቅዳሜ ዕለትም የባዲንን ሚሊሻ መሳሪያ አስወርደው ሲደበድቡ ውለዋል። የትናንቱ የግስሜ ድርጊት ደግሞ ውጥረቱን ያባባሰው ሲሆን ይህን ተከትሎም የብልጽግናው መከላከያና የባዲ ሚሊሻ ለአስቸኳይ ስብሰባ ተቀምጠው ነበር። ሆኖም ስብሰባው ያለመስማማት መጠናቀቁ ታውቋል። በተመሳሳይ በዚሁ ማዕከላዊ ጎንደር ዞን ወገራ አውራጃ የብልጽግናው ሻለቃ መሪ በአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ጎንደር የበጋሻው ክፍለ ጦር እርምጃ ተወስዶበታል። እርምጃ የተወሰደበት የብልጽግናው ሻለቃ መሪ ገደብዬ ከተማ ላይ ሲሆን የግለሰቦችን ሆቴል አስገድዶ በጉልበት
ከጉልበቱ እየነጠቀ ቢራ በሚጠጣበት ሆቴል ነው። የጎንደር የበጋሻው ክፍለ ጦር ቃል አቀባይ ኃላፊ አርበኛ ታድሎ ደሴ ወይም ካስትሮ አክሎ እንደገለጸው የአማራ ህዝብ የሉና ትግል ህዝባዊ መሰረት ያለው መሆኑ ይታወቃል። እዚህም መሰረት ከዚህ ጊዜ ጀምሮ የጎንደር የበጋሻው ክፍለ ጦር ለውስጥ አርበኞች የህዝባዊ ትግሉን ተልዕኮ ፈጽመው ወደ ህዝባዊ ትግሉ ሲቀላቀሉ ከለላና ድጋፍ የምናደርግ መሆኑን እንገልጻለን ብለዋል። ፋኖ መሪ የአማራ ህዝብ የሉና ትግል ከወታደራዊ ተጋድሎ በተጓዳኝ የባዲን ብልጽግና ፖለቲካዊ መዋቅር መሪዎች ላይ የተጠናከረ እርምጃ እየወሰደ ይገኛል። ይህን እርምጃውንም አጠናክሮ እንደሚቀጥልበት ያስታወቀው ፋኖ ባሳለፍናቸው 2 ሳምንታት ብቻ በድምሩ 12 የባዲን ብልጽግና የወረዳ ካድሬዎች ላይ እርምጃ መውሰዱ ይታወቃል። ወደ ተከታዩ ዜናችን እናልፋለን። ከዚህ በኋላ በፋኖ ላይ የሚተኩስ ፋኖ አይኖርም። አርበኛ አበበ ከዚህ በኋላ የአማራ ህዝብ ጠላት የሆነውን ብልጽግናን በጋራ የምንዋጋበትና የአማራን መከራም የምናሳጥርበት የአንድነት ትግል እንጂ የጎንዮሽ ትግል አይኖርም ሲል የአማራ ፋኖ ህዝባዊ ድርጅት ምክትል ቃል አቀባይና የሸዋ ጠቅላይ ግዛት ህዝብ ዋና ቃል አቀባይ አርበኛ አበበ ሙላት ተናገረ። በተከታታይ ቀናት ከብልጽግናው ሰራዊት ጋር ውጊያ እያደረገ ያለው ፋኖ በተጓዳኝ የሚሰራቸውን አስተዳደራዊ ስራዎችንና የውስጥ አንድነቱን ለመጨረስ ትኩረት ሰጥቶ መስራት ከጀመረ ቆይቷል። ብልጽግናው አለኝ የሚለውን ኤሊት ፎርስ በሸዋ ቀጠና ማሰማራቱን የገለጸው የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ህዝብ ቃል አቀባይ አርበኛ አበበ ሙላቱ ሁለቱ የፋኖ አደረጃጀቶች በገና ዋዜማ ያስመዘገቡት የቅንጅት ድል አብሮ መሞት አብሮ መቆም የተቻለበት ለቀጣዩ አንድነታችንም መንደርደሪያ የሚሆን ድል ነበር ብሏል። አርበኛ አበበ ሙላቱ ከአንከር ሚዲያ ጋር ባደረገው ቃለ ምልልስ የአማራ ፋኖ ህዝባዊ ድርጅትና የአማራ ፋኖ ብሔራዊ ኃይል በቅንጅት ወሎ ቤት አማራ ላይ ያደረጉት ባለ የጋራ ዘመቻ በርካታ ወረዳዎችና ከተማዎችን ከብልጽግናው ጭቆና ነጻ ማውጣታቸውን ገልጿል። ሁለቱ አደረጃጀቶች የክፍለ ሀገራዊ ወሰን ሳይበግራቸው ዘመቻ ስንታየው ማሞ ወይም ራምቦ ብለው በሰየሙት የተጋድሎ ዘመቻ በብልጽግናው ጥምር ጦር ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረስ መቻሉን ገልጿል። ይህም የአማራ ትግል በአንድነት ሲመራ ውጤቱ ምን ያህል ታላቅ እንደሆነ ያሳየንበት ነው በማለት ተናግሯል። አርበኛ አበበ ሙላቱ አክሎም ከዚህ በፊት ከነበረው የጎንዮሽ ትግል በመውጣት ሁለቱ አደረጃጀቶች የጋራ ጠላት ላይ መዝመት የሚችሉበትን የምክክር መድረክ ከጀመርን ሰንብተናል። እሱም በተጠናከረ ሁኔታ ቀጥሎ ወደ መጨረሻው ምዕራፍ ስለደረስን በቅርቡ የአማራ ህዝብ የሚጠብቀው መልካም ዜና ይሰማል ሲል ከአንከር ሚዲያ ጋር በነበረው ቆይታ ተናግሯል። አርበኛው አክሎም በአማራ ህዝብ ላይ የተከፈተበትን የዘር ማጥፋት ጦርነት ለመመከት የወጣ የአማራ ፋኖ ሆኖ ወንድሙ ከወንድሙ ወደ ጎን ሊተኩስ የሚችል እንደማይኖር በሙሉ ልቤ በእርግጠኝነት መናገር እችላለሁ። ከዚህ በኋላ ፋኖ ሆኖ በፋኖ ላይ ቃታ የሚስብ ሊኖርም አይችልም። ከዚህ በፊት የነበረውን ስህተታችንም ጥለን የጋራ ጠላቶቻችን ላይ ብቻ ትኩረት የምናደርግበት ምዕራፍ ላይ ደርሰናል ብሏል። የአማራን ህዝብ ለተራዘመ መከራና ለከፋ ስቃይ ለመዳረግ ወደ ክልሉ ጦር ያዘመተው የብልጽግናው ስርዓት የአማራ ፋኖ አንድ እንዳይሆን የተለያዩ ዘዴዎችን እየተጠቀመ ይገኛል። በተለይም ሰርጎ ገቦችን በማስገባትና ከፍተኛ ቁጥር ያለ የዲጂታል ሰራዊት በማሰማራት የፋኖን አንድነት ለማጥፋት ከፍተኛ ስራ እየሰራ ይገኛል። ሆኖም የብልጽግናውን እቅድ በማክሸፍና የአማራን ህዝብም የሉና ስጋትን ለመቀልበስ የአማራ ፋኖ መሪዎች ረዘም ላለ ጊዜ ጥልቅ ውይይት በማካሄድ አንድ ወጥ ድርጅት ለመመስረት የመጨረሻው ምዕራፍ ላይ መድረሳቸውን በተደጋጋሚ ሲናገሩ ቆይተዋል። የአማራ ፋኖ ህዝባዊ ድርጅት ተቀዳሚ ምክትል ሊቀመንበር ራስ ደረጀ በላይ ከጣና ቴሌቪዥን ጋር ባደረገው ቃለ ምልልስ እስካሁን የዘገየነው ውይይታችንን የበሰለ ለማድረግ ነው እንጂ አንድነቱ በቅርቡ እውን ይሆናል ሲል መናገሩ አይዘነጋም። በፋኖ አንድ አለመሆን ከፍተኛ ድል የተጎናጸፈው ብልጽግና አሁን ደግሞ ፋኖ አንድነቱን መስርቶ ሲመጣ የሚጠበቀውን ሁለንተናዊ ሽንፈት ከወዲሁ ስለተረዳ በፋኖ ላይ ሁሉን አቀፍ ዘመቻ መክፈቱ ይታወቃል። ፋኖም ይህን የብልጽግና እኩይ ዓላማ በመረዳት ልዩነቶችን በማጥበብ የጋራ ዘመቻዎችን በማድረግ ወታደራዊና ፖለቲካዊ ድሎችን መቀዳጀት ችሏል። በተለይም የባዲን ካድሬዎች ላይ ልዩ ትኩረት በማድረግ በሚወስዳቸው እርምጃዎች ባለፉት ጥቂት ቀናት ብቻ ከ12 የማያንስ የብልጽግናው ካድሬዎች እርምጃ ተወስዶባቸዋል። ዜናዎቻችን እንደቀጠሉ ናቸው። በእርዳታ ስም ሃይማኖት እያስቀየሩ ነው። ባዴን የብልጽግናው ስርዓት በአማራ ህዝብ ላይ የከፈተውን ዘረፈጅ ጦርነት ተከትሎ በአማራ ክልል ከፍተኛ ማህበራዊ ኢኮኖሚያዊ ቀውስ መፈጠሩ ይታወቃል። ይህን ተከትሎም በእርዳታ ስም የሚንቀሳቀሱ ግለሰቦችና ድርጅቶች ተረጂዎችን ሃይማኖታቸውን እስከ ማስቀየር የደረሰ ነውር እየፈጸሙ መሆኑን አመልድ አስታወቀ።
የአማራ መልሶ ማቋቋምና ልማት ድርጅት የሚባለው የባዲን ተቋም ዛሬ ባወጣው መግለጫ እንዳስታወቀው በተረጂዎች ስነ ልቦና፣ ማህበራዊ ዋጋና የሰብአዊ ድጋፍ እርዳታ አሰጣጥ መርህን በጣሰ መልኩ ነው እርዳታዎች እየተሰጡ ያሉት ብለዋል። በተለይም በአንዳንድ አካባቢዎች የተረጂዎችን ደካማ ጎን በመጠቀም ሃይማኖትን እስከ ማስቀየር የደረሰ እጅግ አደገኛ ነውር እየተፈጸመ መሆኑንም አስታውቋል። በአማራ ክልል አንዳንድ አካባቢዎች የሰብአዊ እርዳታ አሰጣጥ መርሆችን የሚጥሱ ተግባራት ይታያሉ ሲል የገለጸው አመልድ በእርዳታ አድራጊ ግለሰቦችና ድርጅቶች ላይ ወቀሳውን ሲቀጥልም የዜጎችን ችግር እንደ አጋጣሚ በመጠቀም የተረጂዎችን ሰብአዊ ክብር የመንካት ሃይማኖትን የማስቀየርና የሞራል ግድፈቶችን እንደፈጸሙ አረጋግጫለሁ ሲል በድርጅቱ ፈጻሚዎች ላይ በጽኑ አውግዟል። የአመልድ መግለጫ አክሎም በአንዳንድ አካላት አማካኝነት የሰዎችን ሰብአዊ ክብር እምነትና ሞራል ባልጠበቀ መልኩ ሰብአዊ ድጋፎችን በማድረግ የእምነት ማራመጃና ማስፋፊያ መሳሪያ አድርጎ በመጠቀም ተረጂዎችን ለከፍተኛ ተጽዕኖ የመዳረግ አካሄዶችን አስተውለናል። ይህም እጅግ አሳሳቢ ሆኗል ሲል ወቅሷል። የአማራ መልሶ መቋቋምና ልማት ድርጅት በመግለጫው አስነዋሪ ድርጊት እየተፈጸመ ነው ብሎ ይውቀስ እንጂ ሰብአዊ እርዳታን የእምነት ማስፋፊያ መሳሪያ ያደረጉ አካላትን ማንነት ወይም ድርጊቱ በየትኞቹ የክልሉ አካባቢዎች እንደተፈጸመ ከመግለጽ ተቆጥቧል። የአምባገነንና ዘረኛ መሪዎች የጭካኔ መርሃቸው አንዱ መገለጫ ዜጎችን ለከፋ ረሃብና ድህነት በመዳረግ ተመጽዋች ማድረግ፣ ተቅበዝባዥና የጉልበተኞችን ሐሳብ ተቀባይ እንዲሆኑ ማስገደድና የሚፈልጉትን የፖለቲካም ሆነ የሃይማኖት ርዕዮተ ዓለም ወይም አይዲዮሎጂ ተሸካሚ ማድረግ ነው። በዚህ በኩል በተለይም የብልጽግናው ሊቀመንበርና እሳቸው የሚመሩት መንግስት የዜጎችን ደህንነት ለዚህ ዓላማ በመጠቀም በአፍሪካ ተወዳዳሪ የሌለው ክፉ ስርዓት መሆኑን አንድ ዓለም አቀፍ ጥናት አረጋግጧል። ራሳቸው የብልጽግናው ሊቀመንበር የፓርቲውን የንድፈ ሐሳብ ሰነድ ሲያዘጋጁ የኦርቶዶክስና ነባሩ እስልምና ሃይማኖቶች ለልማትና ለብልጽግና የማይመቹ ጎታቾች ናቸው ሲሉ መጻፋቸው አይዘነጋም። በአማራ ክልል የተከፈተውን የዘር ማጥፋት ጦርነት ተከትሎ በክልሉ ለሰፈነው የረሃብ ስጋት ድጋፍ የሚያደርጉ ድርጅቶችም ይህንኑ የብልጽግናው ሊቀመንበርና የመንግስታቸውን መንገድ መከተላቸው የዘር ማጥፋት ጦርነቱ ዓላማ የአማራን ሕዝብ በፖለቲካና በኢኮኖሚ ከመምታትም ባለፈ የሰዎችን የእምነት ነጻነት እስከ መንጠቅ የሚደርስ ዓላማ ይዞ የተከፈተ ነው የሚል ሐሳብ እንዲነሳ አድርጎታል። በዚህ ጉዳይ ተጨማሪ መረጃዎችን ይዘን እንደምንመለስ እየገለጽን ወደ ተከታዩ ዜናችን እናመራለን። ክቡራን ቤተሰቦቻችን በዚህ ጉዳይ ተጨባጭ መረጃና ማስረጃ ካላችሁ እንድታደርሱን በአክብሮት እንጠይቃለን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የታህሳስ 30 ቀን 2018 ዓ.ም የምሽት ጣና ዜናችን አሁንም እንደቀጠለ ነው። ሁለቱ የብልጽግና ኃይሎች እርስ በርስ ውጊያ ከፈቱ። ሰሞኑን ወለጋና ጅማ ላይ ቅንጅት ፈጥረው የአማራን ሕዝብ ሲያሳድዱ የነበሩት የኦነግ ሸኔ ታጣቂዎች በብልጽግናው ሰራዊት ላይ ድንገተኛ ጥቃት ፈጽመው ከፍተኛ ወታደራዊ ኪሳራ ማድረሳቸው ተገለጸ። በምዕራብ ሸዋ ዞን የሚንቀሳቀሰውና በብልጽግናው ሰራዊት ማዕከላዊ እዝ አንድ ኮር ላይ ጥቃት የፈጸመው የኦነግ ሸኔ ሰራዊት በርካታ የብልጽግናውን ሰራዊት ትጥቅ መንጠቁን የጣና ቴሌቪዥን ወታደራዊ ምንጮች ገልጸዋል። እንደ ምንጮቻችን ገለጻ ከቀናት በፊት ሁለቱ ኃይሎች በጋራ ሲንቀሳቀሱ ነበር። ሁለቱም ኃይሎች በቅንጅት የአማራ ተወላጆችን ሲያሳድዱ የሰነበቱ ቢሆንም በመሃል ግን በኦነግ ሸኔ ታጣቂዎች መካከል የውስጥ ወታደራዊ ግጭት ተከሰተ። ይህን ተከትሎ በጃል ጂግሳ ሳዴሳ የሚመራው የሸኔ ታጣቂ ቡድን አባላት በመንግስት ሰራዊት ላይ ጥቃት ፈጽመው ከአካባቢው ተሰውረዋል ሲሉ ተናግረዋል። በምዕራብ ሸዋ ዞን ኤሉ ጋለን ወረዳ በሁለቱ ኃይሎች መካከል በተደረገው የእርስ በርስ ጦርነት በአካባቢው የሚገኙ ንጹሃን ጭምር ጉዳት እንደደረሰባቸው ምንጮቻችን ገልጸዋል። ሆኖም የሁለቱ ኃይሎች እርስ በርስ ተኩስ የብልጽግናው መንግስት ለሸኔ ታጣቂዎች መሳሪያ ለመስጠት የሰጠው ሽፋን እንጂ እውነተኛ ጦርነት እንዳልሆነ የአካባቢው ነዋሪዎች ይናገራሉ። በምስራቅ ወለጋና በጅማ ዞን የብልጽግናው ሰራዊት በኦሮሚያ ክልል የጸጥታ ኃይሎችና ከኦነግ ሸኔ ጋር በጋራ በመሆን ከሰሞኑ በንጹሃን የአማራ ተወላጆች ላይ የተቀናጀ ጥቃት መክፈታቸውንና በዚህም በርካታ መንደሮች እንደወደሙ፣ ሴቶችን በጅምላ መደፈራቸውን መዘገባችን ይታወሳል። በምዕራብ ሸዋ ዞን በሁለቱ ኃይሎች መካከል ስለተፈጠረው ግጭት ምንጮቻችን ሲገልጹ ከዚህ በፊት የመንግስት ሰራዊትና ታጣቂ ቡድኑ በበርካታ ወታደራዊ ስምሪቶች ላይ በጋራ ለመስራት በግልጽና በስውር ስምምነት ላይ ደርሰው ነበር ይላሉ። በወዶ ገብ የሸኔ አመራሮች ደጋፊዎችና በኩምሳ ድሪባ ወይም ጃልመሮ መካከል በተፈጠረ ልዩነት በሁለቱም የሚመሩ የታጣቂ ቡድኑ አባላት እርስ በርስ ጦርነት መግባታቸውን አስታውቀዋል። ይህን ተከትሎ ከታጣቂ ቡድኑ በቅርብ ርቀት የሚኖረውና በኮሎኔል ጌታቸው ወዳጅ የሚመራው የብልጽግናው ማዕከላዊ ዕዝ ዋልታ ክፍለ ጦር የሰራዊት አባላት ላይ
ድንገተኛ ጥቃት በመክፈት ከፍተኛ ወታደራዊ ኪሳራ እንዳደረሱበት ለማወቅ ተችሏል። ከፍተኛ መጠን ያለው የጦር መሳሪያና ተተኳሽ ሸኔ መረከቡም ታውቋል። በዚህ ድንገተኛ ጥቃት በርካታ የብልጽግናው ሰራዊት አባላት ሙትና ቆስለኛ መሆናቸውን የገለጹት የጣና ቴሌቪዥን ወታደራዊ ምንጮች ጥቃቱን የተቃወሙና ከብልጽግናው ሰራዊት ጋር የጥቅም ትስስር ያላቸው የታጣቂ ቡድኑ መካከለኛ አመራሮችም ዛሬ ከሰዓት ለብልጽግናው ጦር መሪዎች እጃቸውን መስጠታቸው ታውቋል። አቶ ሽመልስ አብዲሳ በመቶ ዓመታችን ያገኘነውን ስልጣን ከምናጣ በጋራ በመቆም የሚቃወሙንን ሁሉ ማጥፋት አለብን በማለት በተደጋጋሚ በሚያቀርቡት ጥሪ መሰረት በኦሮሚያ ክልል የሚንቀሳቀሱ ታጣቂ ኃይሎች የሎጂስቲክስ ድጋፍ በብልጽግናው መንግስት የሚደረግላቸው ሲሆን በክልሉ የሚገኙ የሌሎች ብሔር ተወላጆችን በማፈናቀልና ሌሎች ጥቃቶችን ሲፈጽሙ የጋራ ስምሪት ወስደው እንደሆነ በተደጋጋሚ ይነገራል። በተለይም ከሰሞኑ በምስራቅ ወለጋ ዞን ጊዳያና ወረዳና በጅማ ዞን ጌራ ወረዳ በንጹሃን የአማራ ተወላጆች ላይ በተፈጸሙ ጥቃቶች የብልጽግናው ሰራዊት ቀጥተኛ ተሳታፊ እንደነበር ተገልጿል። ጥቃቱ ከመፈጸሙ ከቀናት በፊት የሸኔ ታጣቂዎችና ረቢ ኦላዎች ወደ ቀጠናው ገብተው አርሶ አደሮችን ትጥቅ ለማስፈታት ሙከራ ሲያደርጉ አርሶ አደሮቹ ራሳቸውን በመከላከላቸው ታጣቂዎቹ ከአቅማችን በላይ ሆነዋል በሚል ለብልጽግናው ሰራዊት ጥሪ ማድረጋቸውን ተከትሎ በዙያ 3ና በሞርተር የታገዘ ድብደባ አርሶ አደሮች ላይ ተፈጽመዋል። በዚህም በርካታ ንጹሃን አርሶ አደሮች አካባቢውን ለቀው መውጣታቸውን ተከትሎ የታጣቂ ቡድኑ አባላት በተናጠል በመግባት የአርሶ አደሮችን ሀብት ንብረት በመዝረፍ የመኖሪያ ቤታቸውንም አቃጠላቸው በጣቢያችን በተደጋጋሚ ተዘግቧል። በመጨረሻም በትንታኔ ወደምንመለከተው ርዕሰ ጉዳያችን እናልፋለን። የቀጠናው ቀውስ ጠማቂዎች አዲስ ስምምነት ተፈራረሙ። የአፍሪካ ቀንድን ለከፋ ቀውስ እየዳረጉ የሚገኙት የብልጽግናው መንግስትና የተባበሩት አረብ ኤሚሬቶች መንግስት አዲስ ስምምነት መፈራረማቸው ታውቋል። ሁለቱ ሀገራት የቀጠናውን ቀውስ በመፍጠርና በማባባስ ቀዳሚ ተወቃሽ ሲሆኑ አዲሱ ስምምነታቸው ደግሞ የቀጠናውን ቀውስ የበለጠ አስከፊ እንዳያደርገው ተሰምቷል። የቀጠናው ቀውስ ጠንሳሽና ጠማቂ ሁለቱ ሀገራት ትብብር ሱዳንን በጦርነት ሰደድ እሳት እንድትቃጠል ሲያደርጋት ሌሎች የቀጠናው ሀገራትንም ቀውሱን እንዲቀላቀሉ ለማድረግ ብዙ ርቀት ተጉዘዋል። የሶማሌላንዱ በርበራ ወደብ ጉዳይ፣ የአሰብ ወደብና የሶማሌላንድ የእውቅና ጉዳይ የአፍሪካ ቀንድን ለከፋ ቀውስ ለመዳረግ የተባበሩት አረብ ኤሚሬቶች መንግስት የሚጠቀምበት መጫወቻ ካርድ ናቸው። ለዚህ የተባበሩት አረብ ኤሚሬቶች የቀውስና የቀይ ባህር ያልተገደበ የበላይነት ፍላጎት እንዲሳካ ደግሞ የብልጽግናው መንግስት ታማኝ ተባባሪ መሆኑ ይታወቃል። የብልጽግናው ሊቀመንበር ያለ ረፍት በኩራት የሚናገሩለትን ብልጭልጭ ፕሮጀክታቸውንና የኃይል ማስመስከሪያ መሳሪያ አድርገው የሚወስዱትን የአገር ውስጥ ጦርነት ዋና የፋይናንስ ምንጭ ይኸው የተባበሩት አረብ ኤሚሬቶች መንግስት ነው። የብልጽግናው ሊቀመንበር እስከ ሞት ድረስ እታመንለታለሁ ለሚሉት የጦርነት ፖሊሲያቸው ማስፈጸሚያ ቋሚ አጋራቸው የሆነችው የተባበሩት አረብ ኤሚሬቶች ከብልጽግናው መንግስት ጋር ያደረጉት አዲስ ስምምነት እርስ በርስ የግዛት አንድነታቸውን ለማስጠበቅ አጋርነትን ማረጋገጥ የሚል ቃል ኪዳን ማሰራቸው ተሰምቷል። ብልጽግናውና የተባበሩት አረብ ኤሚሬቶች በአፍሪካ ቀንድ ባለው ተለዋዋጭ የጂኦፖለቲካ ሁኔታ ስትራቴጂካዊ አጋርነታቸውን ማረጋገጣቸው የተሰማው ባለፈው ታህሳስ 28 ቀን 2018 ዓ.ም በአዲስ አበባ በተካሄደ ከፍተኛ የሥራ ኃላፊዎች ውይይት መሆኑን የገለጹት ምንጮች ሁለቱ ሀገራት የእርስ በርስ ሰላምን፣ ደህንነትን፣ የግዛት አንድነትንና ኢኮኖሚያዊ ጥቅምን ለማስጠበቅና ለማጎልበት ያላቸውን ሁለንተናዊና ስልታዊ አጋርነት በድጋሚ ያረጋግጠናል በማለት ነበር ስምምነቱን የገለጹት። በብልጽግናው ሊቀመንበር ታማኝ ሹሞቹና በተባበሩት አረብ ኤሚሬቶች የውጭ ጉዳይ ሚኒስትር ዴታ ሼክ ሻክቡት ቢን ናህያን አልናህያን መካከል የተካሄደ ውይይት በጋራ መከባበርና በበርካታ አስርተ ዓመታት ትብብር ላይ የተመሰረተውን የሁለቱን ሀገራት ግንኙነት ይበልጥ ጎልቶ እንዲታይ አድርጓል ሲሉ በቀጠናው የሚፈጥሩትን ትርምስ ደብቀው ርዕስ ቢሰጡትም የስምምነቱ ድብቅ ዓላማ ከፖለቲካ ተንታኞች እይታ አላመለጠም። ሁለቱ ወገኖች በሰጡት የጋራ የሚኒስትሮች መግለጫ ለቀጠናዊ መረጋጋት ያላቸውን ቁርጠኝነት አጽንኦት እንሰጣለን፣ በሱዳን በሰላማዊ ሰዎች ላይ የሚፈጸሙ ጥቃቶችን አውግዘናል ያሉት ሁለቱ ሀገራት አስቸኳይ ሰብአዊ እርዳታ እንዲቀርብና ሁሉንም የሚያሳትፍና ሲቪል መር መንግስታዊ ሽግግር እንዲደረግ ጥሪ እናቀርባለን ብለው ይግለጹ እንጂ በሱዳን የተነሳውን ቀውስ ከጀርባ ሆኖ ማን እንደሚያባብሰው የአደባባይ ሚስጥር ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቅርቡ በጽህፈት ቤታቸው ከሳውዲ አረቢያው
አልጋ ወራሽ ጋር ባደረጉት ውይይት የሱዳንን ቀውስ የሚያባብሱት የእናንተ ጎረቤት የሆኑ ከበርቴዎች ናቸው ሲሉ መናገራቸው አይዘነጋም። ይህም ማለት የሱዳንን ቀውስ የተባበሩት አረብ ኤሚሬቶች እያባበሰ መሆኑን አሜሪካም እውቅናው እንዳላት ያረጋገጠ ንግግር ሆኗል። ከዚህ በተጨማሪም የተባበሩት አረብ ኤሚሬቶች ለሱዳኑ ፈጥኖ ደራሽ ኃይል መሪ ለጄኔራል ሐምዳን ደጋሎ ሰራዊት የመሳሪያ ድጋፍ ለማድረግ የሶማሌላንድና የሶማሊያን አውሮፕላን ማረፊያዎች መጠቀሟን ወታደራዊ ምንጮችን ጠቅሶ አፍሪካን ኢንተለጀንስ መዘገቡም አይዘነጋም። ሁለቱ ሀገራት አጋርነታችንን አጠናከርን ብለው የመጡት የቀጠናው ሁኔታ ከጊዜ ወደ ጊዜ እየተወሳሰበ በመጣበት ወቅት ነው ያሉት ተንታኞች ቀጠናው ላይ የኃይል ሚዛኑን ለመውሰድ ቀውስ መፍጠራቸውን ሊቀጥሉ ይችላሉ። በተለይም የመካከለኛው ምስራቅ መሪነትን ከሳውዲ አረቢያ ጋር እየተፎካከረ ያለው የተባበሩት አረብ ኤሚሬትስ መንግስት የመን ላይ የፈጠረውን የውክልና ጦርነት ወደ አፍሪካ ቀንድም ይዞት ለመምጣት በዝግጅት ላይ ነው ሲሉ ተንታኞች ተናግረዋል። ለዚህ የተባበሩት አረብ ኤሚሬቶች ያልተገደበ የኃይል ማስጠበቂያ ጦርነት ዋና አጋዥ የሆነው የብልጽግናው መንግስት መሆኑን የኤርትራው ፕሬዝዳንት ኢሳያስ አፈወርቂ መናገራቸው አይዘነጋም። በወቅቱ አቶ ኢሳያስ የብልጽግናውን መንግስት ሲገልጹት የተባበሩት አረብ ኤሚሬቶች ፈረስ ነው ነበር ያሉት። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የታህሳስ 30 ቀን 2018 ዓ.ም የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥን የዩቲዩብ ቻናል አማራጮችን ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑ እንጠይቃለን። ጤና ይስጥልን።